የማይሰግድ ሰው እምነት የለውም። አደራህን ሰላትን በወቅቱና ከጀማዓ ጋር በመስገድ ነፍስህን በሰላት አለማምዳት። መስገድ ስትጀምር የሚገጥምህን መከራንና ችግርንም ተሸከም። ከዛም በኋላ እየቀለለክ ይመጣል። ለነፍስህ የፍላጎቷን አትስጣት። ከዛም ከሰላት አትሳነፍ። ሰላትን ካጓደሉት መካከል ትሆናለህና አላህ እንዲህ ይላል፣ ከእነሱም በኋላ ሰላትን ያጓደሉ የተዉ ፍላጎቶችንም የተከተሉ መጥፎ ትኮች ተተኩ፣ የገሃነምንም ሸለቆ በእርግጥ ያገኛሉ። ገይ ብሎ ማለት ቅጣት ነው፣ አሳማሚ ቅጣት። ይህ ከላቀው አላህ ዘንድ ማስፈራሪያ ነው። የጠራው ጌታ እንዲህ ይላል፣ ወዮላቸው ለሰጋጆች፣ ለእነዚያ እነሱ ከስግደታቸው ዘንጊዎች ለሆኑት፣ ማለትም ከወቅቷ የሚያዘገዩ ከወቅት ውጪ የሚሰግዱ ማለት ነው። ሰጋጆች ብሎ ነው የጠራቸው። ነገር ግን ከወቅቷ ውጪ ስለሚሰግዱ አላህ ወይል በሚባል ጀሃነም አስፈራራቸው። እሱም አሳማሚ ቅጣት ነው። አደራህን ወደ አላህ በመመለስ በሰላት ወቅት ከተኛክ ደግሞ ግዴታነቱ አይነሳልክም። ስታስታውስ ወይም ስትነሳ መስገድ ግዴታ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንድን ሰላት የረሳ ወይም በሰላት ወቅት የተኛ ሰው ሲያስታውስ መስገዱ ግዴታ ነው። ከዚህ ውጪ ሌላ ማካከሻ የላትም። ለሰላትህ ትኩረት ስጥ። ነፍስህን ሰላትን በወቅቱና በጀማዓ በመስገድ አለማምዳት የላቀው አላህ ያግዝሃል። ነገር ግን ለነፍስህ የፍላጎቷን አትስጣት ወይም በመዘናጋት በሰላት ጉዳይ ላይ እንዳታጎድል። ታዲያ አንተ ዘንድ ከእምነትህ ምን ሊቀር ነው? ከሰላት በኋላ ከእምነት የሚቀር አንድም ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መጀመሪያ ከእምነታችሁ የምታጡት ነገር አማናን ነው፣ መጨረሻ የምታጡት ደግሞ ሰላትን ነው። በነፍሱ ላይ ስንፍናን ያገኘ ሰው እርሱም በሰላት በሚቆም ጊዜ ምንም እንኳን ለሰላት ቢቆምም ነገር ግን በነፍሱ ላይ ስንፍናን ያገኘ ሰው ወይም ለሰላት ነፍሱ የከበዳት ሰው ይህ ሰው ትልቅ አደጋ ላይ መሆኑን ይወቅ። ምክንያቱም አማኝ ሰው የዚህ ተቃራኒ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ሆይ በሰላት አሳርፈን ይሉ ነበር። የሰላት ወቅት በሚመጣ ጊዜ አማኝ ሰው ይደሰታል። ምክንያቱም ከጌታው ጋር ለመነጋገር ስለሚሄድ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ወደ ሰላት በሚቆም ጊዜ ከጌታው ጋር እየተነጋገረ ነው እንዳሉት፣ የምትወደው ሰው በርህን ሲያንኳኳ እንደምትደሰተው ወይም አባትህ ወይም እናትህ ወይም ጓደኛህ ወይም ማንኛውም ሰው በመምጣቱ እንደምትደሰተው ልክ እንደዚሁ የሰላት ወቅት በሚገባ ጊዜ አንተም መደሰት አለብህ። ምክንያቱም አላህን ሱብሓነሁ ወተዓላ ልታናገረው ስለሆነ። ስለዚህ አማኝ ሙናፊቅ ተቃራኒ ነው። እዚህም ላይ አላህ ስለ ሙናፊቆች ምን አለ? ወደ ሰላትን በቆሙ ጊዜ ታካቾች፣ ሰዎችን የሚያሳዩ ሆነው ታገኛቸዋለህ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሰዎችን ያሰማ ሰው አላህ በቂያማ ቀን ያሰማበታል፣ ሰዎችን የሚያሳየ ሰው አላህ በቂያማ ቀን ያሳይበታል አሉ። ይህ ማለት ሰዎች እንዲሰሙት እንዲያመሰግኑት የሚናገር ሰው እንዲሁም ሰዎች እንዲያዩት የሆነ ነገር የሚሰራ ሰው አላህ ሱብሓነሁ ወተዓላ በቂያማ ቀን ያዋርደዋል። አላህ ሱብሓነሁ ወተዓላ በቂያማ ቀን ስለርሱ ያሰማበታል፣ ስራዎቹንም በማሳየት ያዋርደዋል። በስራው ተቃራኒ በሆነ መልኩ ያዋርደዋል። ሰላትን መተው የዱንያ መከራና የአኺራ ኪሳራ። ውድ ወንድሜ ሆይ እስኪ ቆም ብለህ አስብ። በየቀኑ 5 ጊዜ የፈጣሪህን ጥሪ ሐያ አለ ሰላህ ወደ ሰላት ነው የሚለውን እየሰማህ ችላ ስትል ምን እያጣህ እንደሆነ ታውቃለህ? ሰላት ለአማኝ ደስታው፣ የልቡ ሰላምና የጀነት ቁልፉ ነው። ሰላትን መተው ግን የጥመት ሁሉ መጀመሪያና የከባድ ቅጣት መንገዱ ነው። ሰዓቱ የፈጅር ወቅት ነው። ጨለማው እጅግ በጣም ድቅድቅ ያለ ነው። ጥቂት ሰዎች እንጂ ማንም የሌለበት። ነገር ግን ከጥቂት ደቂቃ በኋላ ብትመለከት እጅግ በጣም በርካታ ሰዎች ለሥራና ለተለያዩ ጉዳዮች ሲንቀሳቀሱ ትመለከታለህ። በዚህ ሰዓት ራሳቸውን ከእንቅልፍ አሸንፈው ተነስተው ወደ መስጂድ የሚሄዱ ሰዎች ምንዳቸው እጅግ በጣም የገዘፈ ነው። ረሱል ሰለላሁ ዐለይሂ ወሰለም በጨለማ እግሮቻቸው ወደ መስጂድ የሚያመሩ ሰዎችን በአኺራ ሙሉ በሆነ ብርሃን አበሰራቸው ይላሉ። ከፈጅር በፊት የሚሰገደው ቀብልያ ሰላት እንኳ በዱንያና ዱንያ ውስጥ ካሉ ነገሮች ሁሉ የበለጡ ናቸው። ምንኛ ያማረ እድል ነው። በአላህ ይሁንብኝ የከሰረ ነው ሰላትን የተወሰው። በአላህ ይሁንብኝ ጠፍቷል ሰላትን የተወሰው።
ከእርሱ ውጪ የሚመለክ በሌለው አላህ እምላለሁ ሰላትን የተወሰው ምንም ቦታ የለውም። ለመልካም እድል መታጨትን ትፈልጋለህ? በሰላት ላይ አደራህን። ሪዝቅን ትፈልጋለህ? በሰላት ላይ አደራህን። ጉዳይህን እንዲስተካከልልህ ትፈልጋለህ? በሰላት ላይ አደራህን። መሰተርን ትፈልጋለህ? በሰላት ላይ አደራህን። ስራ ትፈልጋለህ? በሰላት ላይ አደራህን። የሰዎችን ውዴታና ቀረቤታ ትፈልጋለህ? በሰላት ላይ አደራህን። ሰላት መልካምን ነገር ሁሉ ያመጣል፣ መጥፎን ነገር ሁሉ ያስወግዳል። وَأْمُرْ أَهْلَكَ بِالصَّلَاةِ وَاصْطَبِرْ عَلَيْهَا لَا نَسْأَلُكَ رِزْقًا نَحْنُ نَرْزُقُكَ وَالْعَاقِبَةُ لِلتَّقْوَى። አንደኛ በዱንያ ወይም በዚህ ዓለም የሚደርስ ቅጣት። ሰላትን የማይሰግድ ሰው በገንዘቡና በጊዜው ላይ በረካ ወይም ርህራሄ አይኖረውም። አላህ ከፊቱ ላይ የደጋግ ሰዎችን ብርሃን ይነጥቀዋል። ልቡ ሁል ጊዜ በጭንቀትና በባዶነት የተሞላ ይሆናል። ምክንያቱም ከፈጣሪው ጋር ያለው ግንኙነት ተቋርጧልና። ከዙሁር ሰላት በኋላ አንድ ወጣትን ቀበር ነው። ወደ አላህ የሚጣራ ሰላትን መስጂድ ላይ የሚጠባበቅ ነበር። ካጠብነውና በከፈን ከተቀለልነው በኋላ ፊቱ አበራ፣ አንጸባረቀ። ወደ ቀብር በመጣን ጊዜ እሱን ለማውረድ እኔ ነበርኩ ወደ ቀብር የገባሁት። በአላህ ስም በረሱል ሰለላሁ ዐለይሂ ወሰለም መንገድ አልኩ። ከዚያም ወደ ቀብር ሳላወርደው እጄን ያዘኝና ወደ ቂብላ ዞረ። ለጓደኛዬ እኔ የተሰማኝ ተሰምቶካል አልኩት። ጥራት ለአላህ የተገባው ነው አለ። ወደ ቀብር እኔ ሳላወርደው ከእጄ ወረደ። ፊቱን በከፈትኩት ጊዜ እየሳቀ አገኘሁት። በህይወት አለ እንዴ ብዬ ፈራሁኝ። ደግሞ እኔ ነኝ ያጠብኩት የከፈንኩት። ለአንዳንድ ሰዎች መልካም ፍጻሜን ያደረገው አላህ ጥራት የተገባው ነው። የማይሰግድ ሰው እምነት የለውም። ከአላህ ውጪ የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው ብሎ ቢመሰክርም፣ ምክንያቱም ኢስላም በቆመበት መሰረት አልመጣምና። ቤት ያለ ምሰሶ አይቆምም። የኢስላም መሰረት ደግሞ ሰላት ነው። ምሰሶ ሰላት ነው። የላይኛው ሻኛ ደግሞ ጂሃድ ነው። እምነትን አስመልክቶ ትኩረት መስጠት፣ መጠየቅና መማር ግዴታ ነው። ሙስሊሞች በእምነታቸው ጉዳይ ትኩረት ሊያደርጉ ይገባል። ያ እሱ የኢስላም መሰረት በሆነው ላይ እሱ ነው እውነተኛው ሃይማኖት፣ ቀጥ ያለው መንገድ። በዚህ ጉዳይ ላይ ትኩረት መስጠትና አደራ መባባል ግድ ይለናል። ልክ የላቀው አላህ እንዳለው በአላህ ስም እጅግ በጣም አዛኝ ሩህሩህ በሆነው በጊዜያቱ እምላለሁ ሰው ሁሉ በእርግጥ ከሳራ ውስጥ ነው። እነዚያ ያመኑትና መልካሞችን የሰሩት በእውነትም አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ። ሁለተኛ በሞትና በከርሰ መቃብር ያለ ቅጣት። የሰው ልጅ ነፍሱ ስትወጣ እጅግ ይጨነቃል። በመቃብር ውስጥም ብቸኝነትና ጨለማ ይሟል። ሰላት ለሰገደ ሰው መቃብሩ የጀነት ጨረቃ ትሆናለች። ለማይሰግድ ሰው ግን መቃብሩ ትጠብበታለች። ሰላትን ሆን ብሎ የተወሰው እርሱ ካፊር ነው። እኔ ዘንድ ምንም ጥርጥር የሌለው እውነታ ሰላትን የተወሰው ካፊር ከሃዲ ነው። ክህደቱ ደግሞ ከእስልምና የሚያስወጣው ነው። ሰላትን የተወሰው ስራው ተበላሽቷል፣ ከሃዲ ሆኗል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሰውየውና በሽርክ በክህደት መካከል ያለው ሰላትን መተው ነው። የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ከተግባር ምንንም አይመለከቱም። በመተው ምክንያት ክህደት ይሆናል። ሰላትን ቢሆን እንጂ ሰላትን መተው ክህደት ነው። ታዲያ ምንድነው እሳት ለመግባት ምክንያት የሆናችሁ ተባሉ። እነሱም ሰላትን ከሚሰግዱት አልነበርንም አሉ። ሰላትን የማይሰግድ ክህደቱ ከክርስቲያንና ከይሁድ የበለጠ ነው። ምክንያቱም ክርስቲያንና ይሁድ እምነታቸውን ያረጋግጣሉ፣ እሱ ግን አያረጋግጥም። ከእስልምናው ተቀልብሷል። ተውበት እንዲያደርግ ይጠየቃል። ካደረገ እሰየው፣ ካልሆነ ግን ይገደላል። በካፊሮችና በእኛ መካከል ያለው ቃል ኪዳን ሰላት ነው። ሰላትን የተወሰው ከሃዲ ሆኗል። ክህደቱ በሚገባ ተረጋግጧል ማለት ነው። ይህ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ሰላትን ከወቅቱ አዘግይተህ ከዛም ስለሰገድከው በዚህ ምክንያት ነፃ የምትወጣ እንዳይመስልክ። ያለምንም ሸሪዓዊ ምክንያት ወቅቱን ያሳለፈ ሰላቱ በራሱ ላይ ተመላሽ ነው። ለምን ሺህ ጊዜ አይሰግደውም? አላህ እንዲህ ብሏል፣ ሰላት በሙእሚኖች ላይ በጊዜያት የተገደበች ግዴታ ናት። ሶስተኛ የቂያማ ቀን ወይም የመጨረሻው ፍርድ ቅጣት።
የሰው ልጅ በቂያማ ቀን መጀመሪያ የሚጠየቀው ስለ ሰላቱ ነው። ሰላቱ ካማረ ሌላው ስራው ይከታተልለታል። ሰላቱ ከጠፋ ግን ሌላው መልካም ስራው ሁሉ ዋጋ ያጣል። አላህ በቁርአኑ እንዲህ ይላል፣ ምን ወደ ሰቀር አስገባችሁ ይባላሉ፣ እነሱም ከሰጋጆች አልነበርንም ይላሉ። ሰላት ከእንቅልፍ የተሻለ ነው። ለምን ሰላት ከእንቅልፍ የተሻለ ሆነ? ምክንያቱም እንቅልፍ የነፍስን ጥሪ መቀበል ነው። ሰላት ግን የሩሃችንን ጥሪ መቀበል ነውና ሰላት ከእንቅልፍ የተሻለ ነው። ምክንያቱም እንቅልፍ ሞት ነው፣ ሰላት ግን ሕይወት ነው። ሰላት ከእንቅልፍ የተሻለ ነው። ምክንያቱም እንቅልፍ አካላችንን የምናሳርፍበት ነው። ሰላት ግን ቀልባችንን ሩሃችንን የምናሳርፍበት ነው። ሰላት ከእንቅልፍ የተሻለ ነው። ምክንያቱም እንቅልፍ ሙስሊሙም ካፊሩም በመተኛት ይጋራሉ። ሰላት ግን ሙእሚን ብቻ ነው የሚሰግደው። የሱብሒን ሰላት የሚሰግዱ ሰዎች ምንኛ የታደሉ ናቸው። ፊቶቻቸው ያበራል፣ ግንባሮቻቸው ያንጸባርቃል፣ ጊዜዎቻቸውም የተባረከ ነው። አንተ ከእነዚህ ሰዎች መካከል ከሆንክ አላህን ለዚህ ችሮታው አመስግነው። ከእነዚህ ሰዎች መካከል ካልሆንክ ደግሞ አላህ ከእነርሱ እንዲያደርግህ ለምነው። የፈጅር ሰላት ምንኛ ያማረ ነው። ፈርዱን መስገድህ በአላህ ጥበቃ ስር እንድትሆን ያደርግሃል። ሱናው ደግሞ ከዱንያም ዱንያ ውስጥም ካሉ ነገሮች ሁሉ የተሻለ ነው። የፈጅርን ሰላት መላኢኮች ተገኝተው ይታደማሉ። የጎህ ሰላት መላእክት የሚጣሉት ነውና አላህ ከነዚህ ሰዎች መካከል ያደርገን። የአላህ እዝነት ሰፊ ነው። ወደ ወንድሜ አሁንም ቢሆን የንስሐ በር አልተዘጋም። እስትንፋስህ እስካለች ድረስ መመለስ ትችላለህ። ከነገ ጀምራለሁ የሚለው የሸይጣን ማታለያ ነው። ሞት መቼ እንደሚመጣ ማንም አያውቅም። ዛሬውኑ አሁኑኑ ተነስና በውዱእ ራስህን አጥራ። በጌታ ፊት ተንበርክከህ ጌታዬ ሆይ ተመለስኩ በል። ያኔ በልብህ ውስጥ የሚሰማህ ሰላም በምንም አይነት ቁሳቁስ የማይገኝ ድንቅ ስሜት ይሆናል። አስታውስ፣ ሰላት የአማኝና የከፋሪ መለያ ድንበር ናት። ይህችን ድንበር አትሻገር። ያኒ ይህን ድንባሬ ለአላህ ጎንበስ ብዬ አለመስጠት ነው ይሁሉ ያመጣብኝ። አው ይሁሉ ያመጣበት እሱ ነው። የማትሰግዱ ሰዎች ይህን መስማት አለባችሁ። እሺ ካፍር ብለን ፍርድ ከሰጠ ነው መጀመሪያ ያሉ ላ ተእከሉ ዘቢሐተ፣ እሱ ያረደው አንበላም። ልብ በሉ፣ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን። ይህ ደግሞ በቁርአን የተረጋገጠለት ነገር ነው። ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም። ይህ አንድ ነው። ኢዛ ማተ ላ ዩገሰል፣ ከሞቴ አናጥበው። ወላ ዩከፈን፣ እንደገና ከፈን አድርገን እንደ እስላሞቹ ከፈን አናደርግለትም። ወላ ዩሰላ ዐለይሂ፣ እንደገና አንሰግድለትም። ጨርሶ የማይሰግድ ሰው አንሰግድለትም። ወላ ዩድፈን ፊ መቃብር ከላም ዑለማ ነው፣ የኔ አይደለም ወንድሞች። ዑለማዎቹ እነዛ የማይሰግድ ካፍር ነው ያሉ ውጤቱ ይህ ነው አሉ። ናም ወላ ዩድፈን ፊ መቃብር ሙስሊሚን ወላ ዩድፈን ፊ መቃብር ነሳራ፣ የክርስቲያኖችና የይሁዶች ቀብርም አንደፍነውም፣ በእስላም ቀብርም አንደፍነውም። ምን እናርገው? እንዳይገማ በአንድ ምድረ በዳ ቆፍረን እንደወፍ እዛ እንቀብረዋለን አሉ። طيب ከዛ በኋላስ ወላ የሪሱ፣ ካፍር አባቱ ከሞተ አይወርስም ወይም አይወረስም። አይወርስም ካፍር አይወርስም አይወረስም። ወላ ነተረሐሙ ዐለይሂ አላሁመ እርሐም ሙስጠፋ አላሁመ እርሐም ሙሐመድ ብለን ዱዓ እናደርግለትም። ሊአነሁ ላ ዩሰሊ ፈሁወ ካፍር። ወላ ዩዘወጁ ሙስሊማ፣ የማይሰግድ ከሆነ አንዲት እስላም ሚስት አንሰጠው። አዑዙ ቢላህ። ጠይብ ብዙ ሰዎች አሉ የማይሰግዱ ሙስሊማ ያገቡ። ይህ ነው እንግዲህ ይህ ነው ሕክሙ። ሙስሊማ አንሰጠውም። ጠይብ እነዚህ እስካሁን ድረስ የገለጽኩት እነዛ የማይሰግድ ሰው ካፍር ነው ያሉ ውጤቱ ይህ ነው። አዑዙ ቢላህ ሚነ ሸይጣን ረጂም። ያኒ ይህን ድንባሬ ለአላህ ጎንበስ ብዬ አለመስጠት ነው ይሁሉ ያመጣብኝ። አው ይሁሉ ያመጣበት እሱ ነው። ይህ በዱንያ ነው ወንድሞች። በአኺራ ሌላ ጉዳይ አለው። የአኺራ ጉዳት አላህ ብቻ፣ የአኺራ ቅጣት አላህ ሱብሓነሁ ወተዓላ የሚያውቀው። በዱንያ አሁን ያልኳችሁ ነው።
አላህ ወደ ቀጥተኛው መንገድ ይምራን። አሚን። መልእክቱን ለሌሎች በማካፈል የአጀሩ ተካፋይ ሆኑ። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ ደግሞ የቴሌግራም ሊንክ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።